የታሪክና የዜማ ጥምረት በቴዲ አፍሮ አንደበት። ታዋቂው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ ታሪክ ጽፏል። ቴዲ የሀገሩ የቁርጥ ቀን ልጅ መሆኑንና በኪነ ጥበብ ስራዎቹ የታሪክ ካድራውን እንደሚወጣ ዳግመኛም በአደባባይ አስመስክሯል። አሁን ይፋ ያደረገው ኢትዮሪካ የተሰኘው አዲስ አልበሙም የብዙዎች መነጋገሪያና የልብ ትርታም ሆኗል። ትናንትን ዛሬ በአንድ ዜማ ቴዲ አፍሮ ታሪክን ከእውነታ ጋር እያጣመረ ትናንትን ከዛሬ ጋር እያዋሃደ በአልበሙ ውስጥም ጥልቅ መልእክቶችን አስተላልፏል። ዳስጣል ብሎ ከሰየመው የመጀመሪያው ትራክ ጀንበር ብሎ እስከቋጨው የመጨረሻው ዘፈኑ ድረስም ለሀገሩ ያለውን ክብርና ፍቅር፣ የደስታና የሀዘን ጥልቅ ስሜቱን የህይወት መንገድ በሚላት ሙዚቃ የኢትዮጵያን ትናንትና ዛሬ በጥልቀትና በዝርዝርም ዳሷል። በአሁኑ ወቅት በተለይም ዳስጣል የተሰኘው ዘፈኑ የብዙዎች መነጋገሪያም ሆኗል። የአድናቆት ዝናብም እየጎረፈለትም ይገኛል። በተጨማሪም የአዞምባ ስሜትን በጥልቀት የሚነካና የብዙዎችንም የቀልብ የሳበን ድንቅ ስራም ሆኗል። እንዲሁም ደግሞ በጽዮን ሙሽራ ሀገሩን እንደ ሙሽራ ሲያስመስላትና ሲሞሽራትም ታይቷል። ቴዲ አፍሮ ከዚህ ቀደም የለቀቃቸው አልበሞቹ ሁሉ የህዝብን የዕለት ተዕለት ኑሮና ሀገራዊ ሁኔታዎችን የሚያንጸባርቁ እንደነበሩ ይታወቃል። አዲሱ ኢትዮሪካ አልበምም በተመሳሳይ የህዝቡን ስሜት ሰቅዞ የያዘና አሁናዊ እንዲሁም ደግሞ ነባራዊ ሁኔታን ከታሪክ ጋር እያነጻጸረ የሚያሳይ ድንቅ የጥበብ ውጤት ሆኖ ቀርቧል። እናንተስ አልበሙን እንዴት አገኛችሁት? ከዜማዎቹ ውስጥ የትኛውን የልባችሁን ትርታ ነካው? እስኪ ምርጫችሁን አጋሩን። ተጨማሪም ሰብስክራይብ ማድረግ እንዳይረሳ።